ያልተጠበቁ አርቲስቶች ሃይማኖታቸውን ቀይረዋል። ታማኝ በየነ ፕሮቴስታንት እንደሆነ ስንቶቻችሁ ታውቃላችሁ? አሆይ ታውቃለህ እኔን የሚያስናናኝ። ያልተጠበቁ አርቲስቶች ሃይማኖታቸውን የቀየሩበት አስደናቂና አስገራሚ አጋጣሚዎችን ጨምረን ይዘንላችሁ መጥተናል። እናንተ ብቻ ቪዲዮውን ላይክ እና ሰብስክራይብ ያድርጋችሁ ትንሽ አብራችሁን ዝለቁ። እጅጋየሁ ሽባባው ጂጂ ዘመን የማይሽራቸውን ሙዚቃዎችን ሰርታ እስካሁንም ድረስ በሕዝብ ልብ ውስጥም ነግሳ የቆየችው እጅጋየሁ ሽባባው ጉድፈላና አቢሲኒያ ከሰራቻቸው አልበሞች መሃልም የሚጠቀሱ ዋናዎቹ ስራዎቿ ናቸው። የእጅጋየሁ ሽባባው እህት ሶፊያ ሽባባው እምነቷ ፕሮቴስታንት ከመሆንም አልፎ ዘማሪ እንደሆነችም ይታወቃል። እህቷ እጅጋየሁ ሽባባው ግን ብዙም ስለ እምነቷ ሚዲያ ላይ ባይወራም አንዬ የነፍሴ አገልጋይ እያለችም የዘፈነችው ዘፈንና ጉራማይሌ በሚለው ዘፈኗ ውስጥም የገለጠችውን ተፈቃሪ እመቤቴ ማርያም አርግልኝ ግሌ እያለችም ከአንገቷ ማተብ አልጠፋም ነበር። በዚህ ምክንያት ኦርቶዶክስ መሆኗ ነበር የሚታወቀው። ታዲያ እጅጋየሁ ሽባባው ከሙዚቃው የጠፋችበት አንዱ ምክንያትም ከገባችበት ችግር እስክትወጣና ከህመሟም እስክታገግም ብቻም ነበር። እምነቷን ከኦርቶዶክስ ወደ ፕሮቴስታንት እምነትም ስለቀየረችም ጭምር እንጂ። እህቷ ሶፊያ ሽባባውም ስለ ጂጂ ስትናገርም ከኔ በላይ ጂጂ አምላኳንም ታውቀዋለችም ብላም ነበር። እናም ዛሬ እጅጋየሁ ሽባባው በጥሩ ሁኔታ ላይም ሆና ወደ ሙዚቃው አልተመለሰችም። ሚስጥሩም አንድም በአዲሱ እምነቷ ነው። ከባህር ማዶ ለመጨረሻ ጊዜ በሰጠችው ቃለ ምልልስ ላይም ጂጂ የእህቷን ሃይማኖትም መቀላቀሏንም የሚያሳዩ ንግግሮችም መናገሯም ይታወሳል። ተፈራ ንጋሽ ደናዊ ልበልሽ በእንባይ ታጠብኩኝ እያለ አንድ ሰሞን አድማጮችን በእንባ ያስነባው ምነው ቀዘቀዘ ፍቅራችን እያለ ጥንዶቹን ያስታረቀው ሙዚቀኛ ተፈራ ንጋሽ የጠፋ ካላችሁ ተፈራ እምነቱን ወደ ፕሮቴስታንት እምነት ቀይሮ ዘፈንን ትቶ ብዙ ዓመታትን አስቆጥሯል። ተፈራ ንጋሽ አሁን ላይ የራይድ ስራም እየሰራም የሚገኝ ሲሆን የራይድ ስራ ከመስራቱም በፊትም የተለያዩ ኮሚሽን ስራዎችና ቤት ሰርቶ ለመሸጥም ሞክሮ እንደነበርም ይናገራል። ወደ ራይድ ስራ ውስጥም የገባው ተቸግሮ ነው የሚሉ ሰዎችም ቢኖሩም ተፈራ በሰጠው ምላሽ ግን እኔ ተቸግሬ አይደለም ቸርች ውስጥ በማገለግለው የሚከፈል ገንዘብ ብቻ በቂ ነው ይላል። ተፈራ ንጋሽ ሃይማኖቱን የቀየረበት ምክንያት በልጅነቱ ብስራት ወንጌል የተባለ ሬዲዮ ፕሮግራም ላይ የፕሮቴስታንት መዝሙርም ሲዘመርም ይሰማ ስለነበርም በተለያዩ አጋጣሚዎችም የተለያዩ ፕሮቴስታንት ጓደኞቹም ተመክሮ በመጨረሻም አንድ ኮንፈረንስ ላይም ተገኝቶ የፕሮቴስታንት እምነትን እንደተቀላቀለም ይናገራል። በዚህም እንግዲህ አሁን ላይ አርቲስቱ መተዳደሪያ ሙዚቃ ሳይሆን እሱ እንዳለው በቸርች የሚከፈለው ክፍያና በራይድ ሹፌርነት የሚያገኘው ገቢም መተዳደሪያ እንደሆነም ይናገራል። ታማኝ በየነ በዘጠናዎቹ ሁለገብ አርቲስትና የመድረክ ድምቀት የነበረው ታማኝ በየነ ኮሜዲያን፣ ድምፃዊና የተለያዩ መድረክ ፕሮግራም አዘጋጅ እንዲሁም ተዋናይ ነበር። ኑሮውን አሜሪካ ካደረገም ሰንበትበት ብሎም ቆይቷል። ዶክተር አብይ አህመድ ወደ ስልጣን ሲመጡም ወደ ሀገሩ የገባው ታማኝ በየነ በለውጡም ዘመን አክቲቪስት ነው በተለያዩ ሚዲያዎች ላይም ሲቀርብ እንደነበርም ይታወቃል። ታማኝ በየሚዲያዎች መድረኩም በጥበብ ዓለም ያልነካው የለም። ታማኝ በየነ የኦርቶዶክስ ተዋሕዶ እምነት ተከታይ እንደነበር ነው የሚታወቀው። እንደውም አንድ ቪዲዮ አለ እግዚአብሔር እንዳውለ ነገሩ የሚለው የፍቅር ዘፈን ክሊፕ ላይም ቤተክርስቲያን ሲሳለም ይታያል። ታማኝ በየነ በአንድ የፕሮቴስታንት ቸርች ላይም በተናገረው ንግግርም አንዲት ጓደኛው ዘፈን አቁማ ወደ መንፈሳዊ ሕይወትም ስትገባ እንዴት ዘፈን አቁማ ዝናዋን ክብሯን ከዘፈን የምታገኘውን ገንዘብ እርግፍ አድርጋ ልትተው ቻለች ብሎም በመናገርም ጓደኞቹ ጋር የሚያወራ እንደነበርም ገልጿል። ታዲያ በልጅነቱ ብስራት ወንጌል የሚለው የሬዲዮ ፕሮግራም ላይ ስሜ ስላለበት ብቻ የማዳምጠው የፕሮቴስታንት መዝሙር ነበር ይላል። ግጥሙም እንዲህ ይላል። ታማኝ ወዳጅ እንደሌለኝ ጌታዊ ታውቃለህ። በልጅነቴም ጀምሮ የወደደኝ አምላክ እንዳላወቁ ምን መሰላችሁ መዝሙሩ? ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ እኔን የሚያስናናኝ መላክ ይጠሩኛል። ከልጅነቴ ጀምሮ እግዚአብሔር ይወደኝ እንደነበርም መልእክት እንደላከልኝ የሚሰማኝ ነበር ይላል ታማኝ በየነ። እስካሁንም ከኦርቶዶክስ ሃይማኖት ወደ ፕሮቴስታንት እምነትም ከሄደ በኋላም እምነቱን ሳይቀይር እዛው ጸንቶም እያገለገለም ይገኛል።
እድለው ጣሰው ተወዳጇ ተዋናይ እንደ እናት፣ ስስት፣ ባላገባና ጤባ ጥቤ በተሰኙ ፊልሞቿ ላይም የተወነችና ተወዳጅነትን ያተረፈችው ብሎም በሰራቻቸው ስራዎችም ብዙ ሽልማቶችን የሰበሰበችው በትወና ብቃቷ ወደር የማይገኝላት እድለው ጣሰው ከዚህ በፊትም እምነቷን ከኦርቶዶክስ እንደነበረችና ከተወሰኑ ዓመታት በፊትም ደግሞ እምነቷን ወደ ፕሮቴስታንት እምነት መቀየሯም እሷም ሚዲያ ላይ ቦታ ባትናገርም አንድ የቅርብ ጓደኛዋ ባወጣው መረጃ መሰረትም የፕሮቴስታንት እምነት መቀላቀሏንም በመረጃና በማስረጃ ማግለጽና ማስረዳትም ችሎም ነበር። እድለው ጣሰው በፕሮቴስታንት የስብከት መድረክ ላይም ቆማ ሃይማኖቷን ስለመቀየሯም ሆነ በሶሻል ሚዲያ ላይም እንደሌሎቹ አርቲስቱም ወጣም አልተናገረችም። የቀየረችበት ምክንያትም ሆነ አጋጣሚውን ማወቅም ባይቻልም መቀየሯን ግን ከታማኝ መረጃ ምንጮችም ሊገኝም ችሏል። ጥቂት ዓመታትም እንደተቆጠረም ለማወቅም ችለናል። የትናየት ታምሩ ወይም ሚሚ የትናየት ታምሩ በሚሊዮነር የሆነችው ተወዳጅና ተዋናይ በቅጥል ስሟም የምትሰራቸው ፊልሞቿም እንደ ሃምሳ ሎሚ፣ ያነገስከኝ በጣም ተወዳጅ የሆኑ የፊልም መካከሉም ተጠቃሾች ናቸው። ከሰለሞን ቦጋለም ጋር በሰራችው ከአማርኛ ፊልም ወጣ ያለ ትዕይንትም ያለ የፊልም መነጋገሪያና ተጠቃሽም ነበረች። ታዲያ በዚህ እንግዲህ በፊልም ስራዎቿን ዝናን ያተረፈችው ሚሚ በቀድሞ እምነቷ ኦርቶዶክስ የነበረችም ሲሆን ከቅርብ ዓመታት ወዲህ እምነቷን መቀየሯና ስለ እምነቷም እንዲሁም ስለምታመልከው ፈጣሪዋ የተለያዩ ንግግሮችና ስብከቶችን በተለያዩ ሶሻል ሚዲያ ላይም በማውጣትም ስትሰብክና ስታስተምር ቪዲዮም በተለያዩ ሶሻል ሚዲያዎችም ሲዘዋወርም ቆይተዋል። ሚሚ ከፊልሙ ዓለም የጠፋችም ቢሆንም አሁን ግን ትልቅ የጤና ድርጅት ከፍታ ከሴት ባለሀብቶች ተርታ የምትመደበው ስኬትን ላይም የተቆናጠጠችው የቢዝነስ ሰው መሆኗና በፕሮቴስታንት እምነቷም ደስተኛ መሆኗንም እየገለጸችም ትገኛለች። ሂሩት በቀለ ከ1950ዎቹ እስከ 1990ዎቹ ድረስ ኮከብ የነበረችው ተወዳጅ ድምፃዊ ሂሩት በቀለ ከማናውቀው ወጣትነት አልሞከርኩም ነበር፣ ተመለስ፣ ድንገት ዱብዳው ፍቅር ሲያስቸግረኝ፣ አይኔ ቦታ አገኘ የሚሉና ሌሎች በርካታ ስራዎችም ተወዳጅነትን ያገኘችው የወርቃማው ዘመን አንጸባራቂ እንቁ ድምፃዊ ነበረች። ሂሩት በቀለ ሃይማኖቷ መቀየሯ ግን በብዙዎች ዘንድም የማይታወቅና ብዙም ያልተወራላት ድምፃዊት ሂሩት በቀለ ከኦርቶዶክስ ወጥታ ወደ ፕሮቴስታንት እምነት ከተቀላቀለችም በኋላ ከሙዚቃው ዓለምም እልም ብላ ጠፍታም ነበር። ሂሩት በቀለ የፕሮቴስታንት ከሆነችም በኋላ እሱን መሰለኝ እና የበረሃው ጸበል የተሰኘው መዝሙሮችን በፕሮቴስታንት ቸርች ላይ መገኘትም ጀምራም ነበር። በዚህም እንግዲህ ሙዚቀኛዋ በእድሜ መገባደጃ ላይም ሙዚቃን እርግፍ አድርጋ ትታ ትኩረቷን ሁሉ መዝሙር ላይ ወደ ሃይማኖቷም አድርጋ እንደነበረም ይነገራል። እንግዲህ ምንም እንኳን ሃይማኖት የግል ነው ቢባልም በየጊዜው ሃይማኖታቸውን የሚቀይሩ በኢትዮጵያ ለቁጥር አስቸጋሪ ድረስ እስኪደርሱም ድረስ እነዚህ አርቲስቶች ስራቸው ሙያቸው በሰው አይን ውስጥ ነውና ሃይማኖትን የሚያክል ነገር መቀየርና መንበሉ ምን ጠጡ ምን ለበሱ የተባለ በየሚዲያው ላይ በየጊዜው ስማቸው መነሳቱ የማይቀር ነውና እኛም እንግዲህ ካገኘናቸው መረጃዎች ያልነገርናቸውን ሃይማኖታቸውን የቀየሩ አርቲስቶችን ስማቸውን ጠቅሰን አካፍልናቸዋል። የዛሬው ፕሮግራማችን ይህንን ይመስል ነበር። ሐሳብ አስተያየታችሁን በጨዋ መልክ ኮሜንት ሴክሽን ላይ አስፍሩልን። እንደተለመደው ቪዲዮውን ላይክ እና ሰብስክራይብ ያደርጋችሁ አብራችሁን ስለቆያችሁ ከልብ እናመሰግናለን። በሌላ የተሻለ ቪዲዮ እስከምንገናኝ ድረስ ቸር ቆዩ።